ከመጠረቡ በፊት የፍኖት መንገድ ጠራጊ የሆነው ቅዱስ ዮሐንስ መጥምቅ መለኮት ከ6 ወር ተቀድሞ በጽንስ 6 ወር በልደት 6 ወር በማስተማር 6 ወር ይቀድማልና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ 30 ዘመን ሲሞላው ለዮሐንስ 30 ዘመን ከመንፈቅ ሲሞላው ዮሐንስ ከምድረ በዳ እየጮኸ እያስተማረ በዮርዳኖስ አካባቢ ተገኘ። ዮሐንስ በሚያስተምርበት ጊዜ ሕዝቡ በብዛት ተሰብስበው ነበረ። ባለስልጣናት መጥተው ነበር፣ ባለሀብቶች መጥተው ነበር፣ ወታደሮች መጥተው ነበረ። ለሁሉም የሚገባ ትምህርት ሰጠ። እንግዲያውስ መንግሥተ ሰማያት ቀርባለችና ለንስሐ የሚገባ ፍሬ አፍሩ ብሎ ምሳሩ በዛፉ ስር እንደተቀመጠ ፍሬ የማያፈራ ዛፍ ደግሞ እንደሚቆረጥ እንቅጩን እርሱ ግልጽ አድርጎ ተናገረ። ይህን ቃል ሲናገር ሕዝቡ መጥተው ምን እናድርግ ብለው አሉ። ሕዝቡ እንግዲያው ለንስሐ የሚገባችሁን ፍሬ አፍሩ ብሎ ነገራቸው። ለባለጸጎቹ ገንዘብ ሀብት ንብረት አላቸው፣ 2 ያለው አንዱን ያካፍል ብሎ ተናገረ። ለባለስልጣናቱ ደግሞ ከሚገባው በላይ ለእናንተ ያልተፈቀደውን አታድርጉ አላቸው። ለወታደሮቹ ማንንም በግፍ አትበድሉ አላቸው። የቅዱስ ዮሐንስ ስብከት ተራራው ዝቅ የሚያስብል ጎድጓዳውን የሚሞላ እንቅፋቱን የሚያነሳ ፀሐይ ፍኖት ነበረ የዮሐንስ ስብከት። ይህንን እያስተማረ ለንስሐ ጥምቀት ያጠምቅ ነበረ። ሁሉም ሕዝብ ከተጠመቁ በኋላ ኢየሱስ ክርስቶስ በሕዝቡ መካከል ተገኘ። በሕዝቡ መካከል መጥቶ ሊጠመቅ ዮሐንስን ጠየቀው። ዮሐንስ አንተ ፈቅድ ማበርከ እኔ ከአንተ ልጠመቅ ይገባኛል፣ እንዴት አንተ ከእኔ ትጠመቃለህ? አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሕግ ረሰን ፈጽም ሁሎ ጽድቅ አንድ ጊዜ ሰው ጽድቅን ሁሉ ሊፈጽም ይገባናል አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ሲጓዝ ወደ 20 ኪሎ ሜትር ተጉዞ ነው የሄደው። ትሕትናን ሊያስተምር የአዲስ ኪዳን የጥምቀት ሥርዓት ሊያስተምር ሁሉም በካህናት ሥልጣን ሊፈጸሙ የሚገባቸው ነገሮች ሁሉ ሊያስተምር እርሱ ወደ አገልጋዩ ወደ ፈጠረው ወደ ፍጡሩ ሄዶ ይጠመቅ ዘንድ ወደደ። ዮሐንስ ስመ አብ ብከ ወስመ ወልድ ሊከ ወስመ መንፈስ ቅዱስ ሁሉ ብከ ባሕረ ሰው አጠምቅ በስመከ አጠምቅ ወበወልድ ሰው አጠምቅ እግዚኦ ምንተ እብል። የአብ ስም ባንተ አለ፣ የወልድ ስም አንተ ነህ፣ የመንፈስ ቅዱስ ስም በአንተ ሕልው ነው። አንተን ሳጠምቅ ምን በል? ሌላውን በአንተ ስም አጠምቃለሁና አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወልዱ ለቡሩክ ከሳቴ ብርሃን ተሳሃለኝ ይበል። ለቡሩክ የአብ ልጅ ብርሃንን የምትገልጥ ጨለማን የምታርቅ ወልድ ሆይ ይቅር በለን እያልክ አጥምቀኝ አለው። ልክ ኢየሱስ ክርስቶስ ወደ ባሕሩ ሲገባ ባሕሩ ጉዞ ያደርግ የነበረው ወደ ቁልቁለት ነው። የውሃ ልማዱ ቁልቁል ነው። ኢየሱስ ክርስቶስ ሲቀርብ ግን ባሕሪ ርኤት ወየት፣ ውሃው ሸሸ፣ ፈራ። የቀሩት ደግሞ በሩቅ አያት ሲደርሱ እሳተ መለኮት ስለሆነ ውሃው ተንተከተከ፣ ፈላ። ዮሐንስ እጁን በጌታችን በኢየሱስ ክርስቶስ አናት ላይ ከፍ አድርጎ ሲያስቀምጥ ኢየሱስ ክርስቶስ በጥልቅ ብሎ ሲጠመቅ በዮርዳኖስ ውስጥ የነበረው የዕዳ ደብዳቤ እንደ አምላክነቱ አቅልጦ እንደ ሰውነቱ ተለብጦ የሁላችን የዕዳ ደብዳቤ ቀደደልን፣ አጠፋልን። ክብር ምስጋና ለስሙ።